የጌታ ጸጋና ሰላም በእያላችሁበት ለሁላችሁም ይሁን። የተወደዳችሁ ወዳጆቼና የጌታ ቤተሰቦች በጌታ ስም ደግሜ ሰላም እላችኋለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬም የእግዚአብሔር አምላካችንን ቃል ከእናንተ ጋር እንከፋፈላለን። ጌታ የተባረከ ይሁን። እግዚአብሔር በሚሰጠን ሁሉ ጊዜ ቃሉን ማሰብ ቃሉን ማሰላሰል ተገቢ ነውና ለዚህ ነው መጽሐፍ ሲናገርም ዳዊት ምን አለ? ቃልህን አስበዋለሁ አሰላስለዋለሁ አለና የእግዚአብሔርን ቃል ባገኘነው ሁሉ አጋጣሚ ማሰላሰል ለህይወታችን መሰረት ለነገ ግባችን ደግሞ ውጤት በጣም ጠቃሚና አስፈላጊ ነገር በመሆኑ የእግዚአብሔርን ቃል በተለያየ ጊዜ ብቅ እያልኩኝ ሼር እያደረኳችሁ እገኛለሁ። እግዚአብሔር የተባረከ ይሁን። ዛሬም አንድ ርዕስ አነሳላችሁና በዛ ነው አብረን የምንካፈለው። ማቴዎስ ወንጌል ምዕራፍ 11 ላይ ቁጥር 28 እስከ 30 ያለውን ሐሳብ የእግዚአብሔር አምላካችንን ቃል አብረን እንካፈላለንና በማቴዎስ ወንጌል ምዕራፍ 11 ላይ ስለ እውነተኛ ጥሪ ነው የማካፈላችሁ። እውነተኛ ጥሪ በሚል ነው የምንከፋፈለው። ጌታ ኢየሱስ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ እያለ ከኔ ተማሩ፣ እኔ ሸክሜ ቀለለው ቀንበሬ ልዝብ ነው እያለ ከኔ ደግሞ ተማሩ፣ እኔ በልቤ የዋህና ትሁት ነኝ እያለ ይናገራልና ይሄ እንግዲህ እንደሚታወቀው ጌታ ኢየሱስ ጥሪ ያደረገለት አንድ ማህበረሰብ አለ፣ የተጠራ ማህበረሰብ አለ፣ ጠሪ ደግሞ አለ። በጠሪውና በተጠሪዎች መካከል ያለውን ሪሌሽን ነው ዛሬ አብረን እንድንመለከት የምፈልገው። ጠሪው ማን ነው? ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ነው ጠሪው። እና የሚጠራቸው ደግሞ ማህበረሰቦች ወይንም ሰዎች አሉ፣ ደካሞች ተብለው የተፈረጁ ወይንም ደግሞ ደካሞች መሆናቸውን ያወቁ ሰዎች ነው ጥሪው የሚደርሰው። ምክንያቱም ለመጽደቅ ጻድቅ አይጠራም፣ ለማጽደቅ ምክንያቱም ጸድቅ ያለው ላል አይደለም። ጥሪው በኃጢአትና በጨለማ ላሉ ሰዎች የተደረገ ጥሪ እንደሆነ ከዚህ ከጌታ ቃል መመልከት እንችላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ደካሞች ሸክም ሁሉ የከበዳችሁ ወደ እኔ ኑ፣ ክብር ለጌታ ለኢየሱስ ይሁን። እና ይህ እውነተኛ ጥሪ ወይንም ጠቅላላ ጀነራል ጥሪ ይባላል። ለሰው ሁሉ ልጆች የተደረገ ትልቅ ግብዣ፣ ታላቅ ግብዣ። ኢሳይያስ መጽሐፍ ላይ ምዕራፍ 25 ላይ ቁጥር 5 ላይ የጌታ ቃል ሲናገር የሰራዊት ጌታ እግዚአብሔር ወይን ቅልጥም የሞላበት ወይን ጠጅ የሞላበት ታላቅ ግብዣ በተራራ ላይ አዘጋጅቷል እና በአሕዛብ ላይ ተጥሎ የነበረው መጋረጃ ተቀዷል ይላል። ክብር ለኢየሱስ ይሁን። አያችሁ፣ ልክ እንደዚህ አይነት ታላቅ የሆነ አጠቃላይ ጥሪ ነው እየተደረገ ያለውና ታላቅ ጥሪ ወይንም ታላቅ የሆነ ግብዣ ነው በዚህ መጽሐፍ ላይ የምንመለከተው። ስለዚህ የእግዚአብሔር ቃል እንግዲህ ደካሞች፣ በኃጢአት የደከማችሁ፣ በጥፋት የደከማችሁ፣ ምክንያቱም ጥሪው ራሱ በራሳቸው ጽድቅና በራሳቸው ብቃት ለሌላቸው፣ በራሳቸው ምንም ማድረግ ለማይችሉ፣ እርዳታና እገዛ ለሚያስፈልጋቸው የተደረገ እውነተኛ ጥሪ እንደሆነ ከእግዚአብሔር ቃል መመልከት እንችላለን። እና በደከማ ዓለም ላይ ላለ ይሄ ጥሪ በነገራችን ላይ ጌታ ኢየሱስ ለሁሉ ለሰው ልጆች ሁሉ ያደረገው ጥሪ ነው። እኛም ይህን ጥሪ ተቀብለን አንድ ቀን ጌታ ወደ ልባችን ገብቶ በልጅነትም ወራት እግዚአብሔርን አግኝተን አንዳንዶቻችን እግዚአብሔር ደግሞ ከጨለማ ወደ ብርሃን እንድንመጣ የቀድሞውን ታሪካችንን የቀየረበት ምናልባት የመጽሐፍ ቅዱስ ክፍል ነው ብዬ አስባለሁና ዛሬ ለጥሪው የምንሰጠውን ዋጋ ነው እንድንነጋገር እኔ ከእግዚአብሔር ቃል መመልከት እፈልጋለሁና የመጀመሪያውን ጥሪ ነው እንግዲህ ብነግራችሁ። አንዳንድ ጊዜ ጌታ ወደ ህይወታችን መጥቶ እኔና እናንተ ልንድን በማንችልበት ሁኔታ ታስረን በነበረበት በጣም ድቅድቅ በምንለው ጨለማ ውስጥ ያለን ነው ጌታ ወደ ህይወታችን እንግዲህ መጥቶ ድንገት ከማይጠበቅ ማለት ማን ነው የሚረዳኝ ማን ነው የሚያድነኝ ብለን ከምንጣራበት ነገር ጌታ ኢየሱስ ወደ ህይወታችን መጥቶ ያደረገትን ያንን የታምራት ቀን እማንረሳ ሰዎች ብዙዎችንም እያስባለሁ። እኔ ጌታን ያገኘሁባትን በፍጹም መቼም ቢሆን ሚስ አላደርጋትም አልረሳትም። እና ጌታ ኢየሱስ እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ በሚል ይህን ጥሪ አድርጓል። የዚህ ጥሪ አስፈላጊነትን ነው ዛሬ የማነሳው። ወዳጆቼ ዛሬም ይሄ ድምፅ ይጣራል፣ ዛሬም ይሄ ጥሪ ያስተጋባል። ዛሬም በምድር ሁሉ በሚቀመጡ ሰዎች ላይ ይሄ ጥሪ ዛሬም ድምፁን ያሰማል። ይሄ ጥሪ አይቆምም። ይሄ ጥሪ የሚቆምበት ጊዜ አለው። ግን ከዛ በፊት ያ ጥሪ ከመቆሙ በፊት ግን ሁሌ ግን ይሄ ድምፅ ምን ያደርጋል? ይጣራል ማለት ነው። ስለዚህ ስለ እውነተኛ ጥሪ ሳስብ ዛሬ አንድ ነገር ላሳስባችሁ የምፈልገው ጌታን የግል አዳኝ አድርጋችሁ ከመቀበላችሁ በፊት የነበራችሁን ህይወት፣ ያንን አሮጌ ምልልስ፣ ያንን የጨለማ ምልልስ፣ ያንን አመፅ፣ ክፋት፣ ሞት
ኩነኔ የበዛበትን ምልልስ ለሰከንድ ቆም ብላችሁ እንድታስቡና ጌታ እንዴት አስደናቂ የሆነ የደህንነት ብርሃን በእናንተና በዘመናችሁ ላይ እንዳበራ እንድታስቡ ፈልጋለሁ። እንደውም ኤፌሶን ላይ የኤፌሶን ጸሐፊ ሐዋርያው ጳውሎስ ምዕራፍ 2 ላይ ምን ይናገራል? ከዚህ በፊት ከፍጥረታችን የቁጣ ልጆች ነበርን ይላል። ከፍጥረታችን የቁጣ ልጆች ነበርን፣ አሁን በሚሰራው አለቃ ፈቃድ መንፈስ እንመላለስ ነበር። ምን ማለት ነው? ኦልሬዲ ፈቃዳችንን ነገራችንን በሙሉ ኮንትሮል የሚያደርገው የሚሰራው አለቃ መንፈስ ነበረ። እንደውም ይላል በጨለማ እንኖር ነበረ፣ በአየር ላይ እንደሚሰራው አለቃ ፈቃድ እንወጣ ነበረ፣ የልባችንን እናደርግ ነበረ። ምን የለንም፣ ዋስትና የለንም፣ ቢታደገን አልነበረንም፣ ያማረንን ያሰብነውን እናደርግ ነበረ ብሎ ያንን የወጣንበትን ዓለም ለጊዜው እንድናስታውስ የኤፌሶንን አማኞች ጳውሎስ ይነግራቸዋል። እና የሚገርመው ጌታ ኢየሱስ ይህንን ጥሪ በጠራን ጊዜ የቀድሞውን ህይወታችንን ኮምፕሊትሊ ትተን ወደ ኢየሱስ ክርስቶስ ወይም ወደ ተጠራንበት ድምፅ እንድንመጣ እድል ያገኘን ሰዎች እንደሆነ መታሰብ አለበት። ስለዚህ የደህንነታችንን ዋጋ እንዲገባ ይህ የእውነተኛው ጥሪ ምላሽ በሚል አንድ 3 ነገሮችን እነግራቸዋለሁ። አንደኛ ጥሪው ለማን ነው? የመጀመሪያው ነገር እሱ ነው። ጥሪ የተደረገለት በራሱ መቆም በራሱ መጽደቅ ለማይችል ድካም ላለበት ራሱን ማጽደቅ ለማይችል ሰው ነው ጥሪው። ምክንያቱም እናንተ ደካሞች፣ ሰው ደካሞችን አይጠራም። አንዳንድ ሰዎች ጥሪ እንኳን ሲያደርጉ ላቻዎቻቸው፣ ኢየሱስ ግን አምላክ ሆኖ ሳለ አንድ አስደናቂ ጥሪ ያደረገው ምንድነው? እናንተ ደካሞች፣ በኃጢአት የደከማችሁ፣ በብዙ ነገር የደከማችሁ ወደ እኔ ኑ፣ እኔ ምን አደርጋችኋለሁ? አሳርፋችኋለሁ። ወደ ጌታ ከመጣን በኋላ እንደሚያሳርፈን የደህንነት ጥሪ እንደሆነ ከዚህ ቃል መመልከት እንችላለን። ነገር ግን ይሄ ቃል ጌታን ባገኘንበት ጊዜ ብቻ ሰርቶ የሚያቆም ቃል አይደለም። ዛሬም ጥሪ ያስተጋባል። ወደ መስቀሉ ወደ ክብሩ ልጅ መንግስት እንድንመጣ መጽሐፍ ቅዱስ ጥሪ እንደሚያደርግልን በቆላሲስ ምዕራፍ 1 ቁጥር 13 ላይ የእግዚአብሔር ቃል ይናገራል። እና ወደ ክብሩ ልጅ መንግስት አፈለሰን፣ ቀድሞ በጨለማው ስልጣን ላይ ነበርን ይላል። ኢየሱስ ጌታ ነው። ወዳጆቼ ለደህንነታችሁ ዋጋ እንድትሰጡ አንዳንድ ጊዜ ጠላት ማለት ነው የወጣንበትን አሮንቃ የወጣንበትን የጨለማ ዓለም እንድንረሳ ያደርገንና ጌታን ከግል አዳኝ ካደረገን በኋላ ባጣነውና አሁን በእጃችን በሌለው ነገር እንድናለቃቅስ ያደርገናል። ማለት በፊት የነበረንን ህይወት እንደ ትልቅ ጀምሮ የሚቆጥሩ ሰዎች አሉ። እኔ በእውነት አፍራለሁ። የበፊቱ ህይወት ረብ የሌለው ህይወት እንደሆነ መጽሐፍ ቅዱስ ይናገራል። የመጣንበት ወደ ተሻለ መንግስት ብቻ አይደለም ወዳጆቼ፣ ለውድድር ወደማናቀርብበት መንግስት ነው የመጣነው። እግዚአብሔር የተባረከ ይሁን። እና እናንተ ደካሞች የሚለው ቃል የሚናገረው ጥሪ ለምንድን ነው ስትሉ ከድካማችን ነፃ ለመሆን እንደተጠራን እግዚአብሔር ቃል ይናገራል። እንደውም በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ የጌታ ቃል ምን ይናገራል? እናንተ ግን እነማን? እኔን እናንተን ማለት ነው። እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃን ይጠራችሁ። ክብር ለኢየሱስ ይሁን። ወደሚደነቅ ብርሃን ማለት በጨለማ ውስጥ ነበርን። ታውቃላችሁ፣ በጨለማ ያለ ሰው የአብ ፍቅር የለውም፣ የወንድም ፍቅር የለውም። መጽሐፍ ቅዱስ ሲናገር በጨለማ ያለ ሰው ፍቅር የለውም ነው የሚለው። የአብም ፍቅር የለውም፣ ጌታን አያውቅም ማለት ነው። የጨለማ ህይወት በጣም ከባድ ነው። ሰው በጨለማና በድንግዝግዝ በሚኖርበት ጊዜ ኑሮ ሁሉ ምንድን ነው? የመላምት ነው። ኑሮ ሁሉ ምንድን ነው? አባቦ ሰጠኝ ነው የሚኖረው። ማለት የበራለት እውነት ስለሌለ በህይወቱ ውስጥ የሚናገረው ነገር ስለሌለ ህይወቱ ሁሉ የምንድን ነው? የጨለማ ነው። ለዚህ ነው ጴጥሮስ አስቀድሞ እናንተ ወገን አልነበራችሁም፣ የወገንነት መታወቂያ ማረጋገጫ አልነበራችሁም። ለምን? ቀድሞ በጨለማ ትኖሩ ነበረ። እኔ የደህንነታችንን ነገር ስናስብ ቀድሞ የነበረንን ስራ የምንሰራ ቀድሞ የነበረንን ህይወት የምናደርግ ከሆነ በጣም ነው ማዝነው። ለምን መሰላችሁ? ለህይወታችን ዋጋና ቦታ የማንሰጥ ከሆነ ዛሬም በድካም ስሜት ውስጥ ካለን፣ ዛሬም ፌራሊቲ የሚያጠቃን ከሆነ፣ ዛሬም በሽንፈት ህይወት ውስጥ የምንኖር ከሆነ ወዳጆቼ ይሄ የተከፈለው የደህንነት ዋጋ ለኔና ለእናንተ ላይገባን ይችላል። ይህንን የእግዚአብሔር ቃል እያካፈልኳችሁ በእውነት ጥቂት ቆም ብለን እንድናስብ የምፈልገው እናንተ ደካሞች ሸክም ያከበዳችሁ።
ብዙዎቻችን በሃይማኖት ጎብጠናል፣ በሃይማኖት ብዛት ደክመናል። ብዙዎቻችን የወጣንበትን ማህበረሰብና ሰፈር እናውቃለን። በህይወታችን ጠላት ሊያጠፋን የነበረ ሰዎች፣ የጨለማ ኃይል በላያችን ላይ ሞት አውጆ የነበርን ሰዎች፣ በራሳችን ለመጽደቅ የምንፍጨረጨር ሰዎች፣ ነገር ግን ክርስቶስ ጽድቃችን እንደሆነ ማናቅ ሰዎች ነን። ይሄ ጨለማችን የበራለን። ለዚህ ነው ሲናገር እግዚአብሔር ቃል እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣችሁት የእሱን በጎነት እንድትነግሩ፣ ለርስቱ የተለየ ወገን እንድትሆኑ፣ ቅዱስ ሕዝብ እንድትሆኑ። አረ ክብር ለእግዚአብሔር ይሁን። አያችሁ፣ የዳነ ሰው ወሬው ይቀየራል። የዳነ ሰው ወዳጆቼ ወይ ርዕስ አለው፣ የሚያወራው ቶፒክ አለው፣ የሚናገረው ነገር አለ። ምክንያቱም የእሱን በጎነት እንድትነግሩ። እውነት እንደናንን ሰዎች አማኞች የእግዚአብሔርን በጎነት ብቻ ነው የምንናገረው ወይ? በጎነቱን ለመናገር የእግዚአብሔርን በጎነት ለማወጅ የተካፈለውን ህይወት ለሌሎች ለማካፈል ምን ያህል ብዙዎቻችን እየሰራን እንገኛለን? ሰው የቀመሰውን እውነት ለሌላው እንዲያካፍል መጽሐፍ ቅዱስ ስለሚናገር። ስለዚህ እግዚአብሔር ቃል ሲናገር በጣም የሚገርመው ነገር እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ የእሱን በጎነት እንድትነግሩ፣ ቀጥሎስ ለርስቱ የተለየ ወገን እንድትሆኑ። ክብር ለጌታ ለኢየሱስ ይሁን። ወዳጆቼ ካጣነውና ከእጃችን ከሄደው ጠቃቅንና ምድራዊ ነገር ቁሳዊና ቅራቅሞ ነገር ወጠን እግዚአብሔር በህይወታችን የሰጠንን እረፍት እንድናጣጥም በጌታ ፍቅር ላሳስባችሁ ፈልጋለሁ። ለምን ብላችሁ ብትጠይቁኝ የገኘነው ህይወት፣ የተቀበልነው ህይወት፣ የተካፈልነው ህይወት ይበልጣል። የተካፈልነው ህይወት ይበልጣል። የእግዚአብሔር ስም ብሩክ ይሁን። እንግዲህ ለዚህ ነው የአንዳንዶቻችን ደህንነት አስደናቂ ነው። ለምሳላችሁ የእግዚአብሔር ቃል ሲናገር ዕብራውያን ምዕራፍ 3 ላይ የእግዚአብሔር ቃል ምንድን ነው የሚናገረው? እንግዲህ ከሰማያዊ ጥሪ ተካፋይ የሆናችሁ ወንድሞች ሆይ፣ ሃሌሉያ ስሙ የተባረከ ይሁን። ደህንነታችን ሊያስደንቀን ይገባል፣ ልንገረም ይገባል። ለደህንነታችን ጊዜ ወስደን ጌታ የሰጠንን እረፍት ልናስብ ይገባል። የእግዚአብሔር ስም ይባረክ። ነፍሳችን ብቻ አይደለም ያረፈው፣ ስጋችን አርፏል፣ ኢኮኖሚያችን አርፏል። ጌታ ወደ እሱ በጠራን ጊዜ፣ ጌታን ወደ ህይወታችን ባስገባን ጊዜ ይሄ ጥሪ ዛሬ ወዳጆቼ እናንተ የተካፈላችሁት ለሌላው እንድታካፍሉ። ለዚህ ነው መጽሐፍ ቅዱስ እናንተ ከሰማያዊ ጥሪ ተካፋይ የሆናችሁ ወንድሞች፣ የእምነታችሁ ሊቀ ካህን የሆነው የእምነታችሁ ጀማሪ የሆነው ኧረ ስሙ ይባላል ሊቀ ካህናችሁን ኢየሱስን ተመልከቱ። ኢየሱስን ተመልከቱ። ክብር ለእግዚአብሔር ይሁን። የዳናችሁበትን ተመልከቱ። የዳንበትን ተመልከቱ። ከሞት የወጣንበትን ተመልከቱ። ክብር ለጌታ ለኢየሱስ ይሁን። እና እግዚአብሔር አምላክ ይህን ጥሪ ወደ ህይወታችን አምጥቷል። እናንተ ደካሞች ወዳጆች ከሸክም የከበራችሁ ወደ እኔ ኑ። ቀጥሎ ኢየሱስ ያለው እኔ ያሳርፋችኋለሁ። ያላረፋችሁ ሰዎች ጌታ ኢየሱስ እረፍት ነው። የነፍስ እረፍት ነው። የህይወት እረፍት ነው። ጌታ ኢየሱስ ክርስቶስ በነገራችን በዘመናችን ባለን በየትኛው ሁኔታ ኢየሱስ ክርስቶስ የነፍሳችን እረፍትና ሰላም እንደሆነ መጽሐፍ ቅዱስ ይናገራልና አንደኛ ቅድም የነገርኳችሁ ነው። ተጠሪ አለ። ተጠሪዋ ነው ደካማው። ለምን? ጽድቁ ክርስቶስ የሆነ። ለዚህ ከሆነ መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 3 ላይ እንደዚህ ይላል እግዚአብሔር ቃል፣ ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል። አሁን የምታዩት ኢየሱስን የግል አዳኝ አድርጎ ወደ ህይወቷ ያስገባ በርካታ ሰው ምናልባት የእግዚአብሔር ክብር የጎደለው ተንቀሳቃሽ ፍጥረት እንደማለት ነው። የእግዚአብሔር ክብር የጎደለን ሰዎች ከሆነ ክርስቶስ በህይወታችን መካከለኛና አንደኛ ማይሆን ከሆነ የእግዚአብሔርን ጠረን የክርስቶስ ኢየሱስን የማዳን ህይወት ያልተካፈለን አማኞች ከሆነ እየተመላለስን ያለነው በጎደለ ህይወት ነው ማለት ነው። አንዳንድ ሰዎች ምኑኝ ነው ህይወቴ ጤናማ አይደለም፣ እበላለሁ፣ ጠጣለሁ፣ ጥሩ ነገር አለኝ፣ ነገር ግን ኮንፈርት አይሰማኝም፣ ሪሊፍ አይሰማኝም፣ ሁልጊዜ በቃ ድብርት ነው፣ ጭንቀት ነው እና እኔ ሁልጊዜ ሰላም አይሰማኝም የምትሉ ሰዎች አንድ ነገር አካፍላችኋለሁ። የብቸኛው የሰላማችሁ ብቸኛና ዋነኛ ምንጭ ኢየሱስ ነው። ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 3 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘጸአት መጽሐፍ ላይ ሙሴ ያደረገው ነገር ዋቢ አድርጎ ሲናገር ሙሴ እስራኤል ከግብፅ በወጣ ጊዜ በምድረ በዳ እባብ ነደፋቸው፣ በርካታ ሰዎችም አለቁ። ነገር ግን የዛ ጊዜ ሙሴ እንደዚህ ያደረገ፣ አንድ በኢላማ እባብ ሰራ፣ በናስ አዘጋጀና ኢላማ ላይ ወስዶ በጣም በረጅም እንጨት ላይ እንጠለጠለው እና ከናስ የተሰራ እባብ ነው። እንደዛ የተነደፉ በባዩ የተነደፉ ሰዎች ልክ ያንን ባዩ ጊዜ ምን ሆኑ ይላል? ዳኑ ይላል። እና ልክ ይህንን ተናገረ። በጣም የሚገርማችሁ ነገር ሙሴ ሊመጣ ላለው ስለ ኢየሱስ ሊገለጽ ስላለው ስለ ክርስቶስ ስለ መሲሁ
የነፍስና የሥጋ ረፍት ስላለበት የዘላለም ዋስትና ስላለበት ስለ ኢየሱስ ሊያመለክት ነው። ለዚህ ነው ኢየሱስ ምን አለ? ሙሴ በምድረ በዳ እባብን ሰቀለ። እውነት እውነት እላችኋለሁ የሰው ልጅ ሊሰቀል ይገባዋል። የሰው ልጅ ስለ እናንተ ቤዛ ሊሆን ይገባዋል። ቤዛችን ኢየሱስ፣ የደህንነታችን ብቸኛ ምንጭ ኢየሱስ። እግዚአብሔር የተባረከ ይሁን። የምንድንበት ወዳጆቼ ከዳንን በኋላ ተጨማሪ ቁሳዊ ነገር አያስፈልገንም። ኢየሱስ ክርስቶስ ለዚህ ነው የእግዚአብሔር ቃል ሲናገር የሰው ልጅ ሊሰቀል ይገባል አለ። ለምን? ላንተ፣ ለኔ፣ ላንቺ፣ ለእርሱ፣ ለእናንተ የእግዚአብሔር ቃል እንደሚናገር ዛሬ ይሄ ጥሪ በቤታችን ደግሞ ያስተጋባል። ምናልባት ከዚህ በፊት ጌታን የግል አዳኝ አድርጋችሁ ጌታ ኢየሱስን ተቀብላችሁ ምናልባት እግዚአብሔር ቤት ስትኖሩ ሳለ በአንድም በሌላም ምክንያት በእናንተም በሰዎችም በጠላትም ተገፍታችሁ ከእግዚአብሔር ቤት በሁኔታዎች ተገፍታችሁ ወጣችሁ ሰዎች ዛሬ ለእናንተ ጥሪ ማድረግ እፈልጋለሁ። ይህንን የእግዚአብሔርን ቃል ወደ እናንተ እየቀርብ ያለው መጽሐፍ ሲናገር ምንድነው የሚናገረው? የእግዚአብሔር ቃል እናንተ ደካሞች ሸክም የከበረባችሁ ትከሻችሁ በሸክም የጎበጠ ነፍሳችሁ የጎበጠ የነፍሳችሁን ጥያቄ መመለስ ያልቻላችሁ በህይወታችሁ ድካምና በህይወታችሁ ሽንፈት የገጠማችሁ ወደ እኔ ኑ ነው አይደል ያለው። ስለዚህ ወደ ጌታ እንደገና ሪስቶር እንድታደርጉ እንደገና እንድትታደሱ እንደገና ወደ እግዚአብሔር የምትመለሱበት እድል እግዚአብሔር እንዲሰጣችሁ ለእናንተ ጥሪ ያደርጋለሁ። ትልቁ ነገር ወዳጆቼ እኔ አሁን ስለ ሃይማኖት አይደለም ስለ ኢየሱስ ነው እየነገርኳቸው ያሉት። ኢየሱስ ክርስቶስ ብቸኛ ከድንግል ማርያም የተወለደ ብቸኛ የእግዚአብሔር በግ ሆኖ እሱ ስለኔና ስለ እናንተ ኃጢአት ዋጋ ከፍሏል። ሲበጣም ደግሞ ንጉሥ ሆኖ ሳለ አምላክ ሆኖ ሳለ ጌታ ሆኖ ሳለ የሚገርመው ነገር ያደረገው ግን አንድ ነገር ነው። ጌታ ኢየሱስ ምንድነው ያለው? መጣና እሱ እየተጠበቀ ነው የንጉሥ ልጅ ነው ተብሎ እየተጠበቀ አምላክ ነው እየተባለ መጣና መጽሐፍ ቅዱስ እንደሚናገረው ፊልጵስዩስ ምዕራፍ 2 ላይ ኢየሱስን በደንብ አድርጎ ይገልጧል። እንደዚህ ይላል እንወደው ዘንድ ማነው በጣም ምን ይላል እግዚአብሔር ቃል ፊልጵስዩስ ምዕራፍ 2 ላይ ሲናገር ራሱን ባዶ አደረገ፣ የመስቀል እስከ መስቀል ሞት የታዘዘ ሆነ። እንደውም ዝቅ ዝቅ አለልና በጣም የሚገርመኝ ነገር የባሪያን መልክ ያዘ ይላል የእግዚአብሔር ቃል። በዚሁም ደግሞ እስከ መስቀል ሞት ድረስ የታዘዘ ሆነ። ተመልከቱ፣ ክርስቶስ አለ ባህሪው አለ አምላክ ሆኖ ሳለ ሰው ሆኗል። አዳኝ ሆኖ ሳለ ደግሞ ባሪያ ሆኗል። እና ይህንን ያደረገው እኔና እናንተን ምን ለማድረግ ነው? እረፍት ለመስጠት ነው። እግዚአብሔር የተባረከ ይሁን። ስለዚህ ምናልባት ከጌታ በአንድም በሌላ ምክንያት ጉልበታቸው የላላ ሰዎች እነግራቸዋለሁ፣ ስለ እናንተ ክርስቶስ ባሪያ ሆኗል። ስለ እናንተ ክርስቶስ ባዶ ሆኗል። ስለ እናንተ ክርስቶስ ዝቅ ብሏል። ስለ እናንተ ክርስቶስ ታልፎ ተሰጥቷል። ለዚህ ነው ጌታ ሲመጣ የመጣበት አመጣጥ የሚገርም ነው። እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ። ክብር ለእግዚአብሔር ይሁን። ይህን የደህንነት መልእክት እንዳቀርብ ያደረገኝ ሁለት ዋና ዋና ነገሮች ናቸው። እሱን ልናገርና ወደ ሁለተኛው ሀሳብ አልፋለሁ። አንደኛ አሁን ትንሽ የደህንነት ነገራችን አንዴ ድነናል በሚል ህሳቤ ተረስቷል እና ላልተናል፣ ቀዝቅዘናል። ህይወታችን ላይ ግለት አይታይም። ጌታን በተቀበልንበት ጊዜ የነበረን ያ ትኩስ ፍቅር ዛሬ የለም። በግልና በአንዳንድ ጠቃቅን ነገሮች በማይረቡና ተራ በሚመስሉ ነገሮች ታስረናል። ተወጥረንና ተገድበን ተቀምጠናል። ክርስቶስ ወደ እሱ በመጣን ጊዜ ያካፈለን ያ የመስቀል ፍቅር ዛሬ የለም። ስለዚህ እሱን ማንሳት እንዳለብን በማሰብ ነው ይህን ቃል ተዘጋጅቼ ማቅረብ እንዳለብኝ ያሰብኩትኝ። የቀዘቀዘው ያ የመስቀል ፍቅር ጌታ በህይወታችን ሲሰራ የነበረ ጊዜ ያ የምናሳየው የምንመልሰው አክሽን ዛሬ ደብዞ ያለው ነገር እንዲመለስ ፈልጋለሁ። ጳውሎስም ለዚህ ነው በገላትያ መጽሐፍ ላይ ሲናገር ጌታ ኢየሱስ በፊት ለፊታችሁ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ለምንድን ነው እንደዚህ ያላችሁ መሰላችሁ? የነበረው ግለት፣ የነበረው ፍቅር፣ የነበረው መሰጠት፣ የነበረው እንቅስቃሴ፣ የነበረው መነሳሳት ከህይወታቸው እየቀነሰ መጣና ፋይናሊ ጠፋ ማለት ነው። ቶታሊ በቃ ከህይወታቸው ዳሜጅ ሆነ ወይንም ደግሞ ተቃጠለ፣ ጠፋ። ስለዚህ ጳውሎስ እየደበዘዘ የመጣው ነገር ለማጉላት ይህንን ነገር ምጥ ይዞኛል እንዳለ ልክ እኔም ይህን ነገር እያሰብኩ ነበር። እና አሁን ብዙ ነገራችን ምድራዊ ሆኗል፣ ቁሳዊ ሆኗል፣ አማኑ ላይ ብሷል። የምንሮጠው የምናጸልየው ነብይ የምናስፈልገው ጸሎት የምናስገባው ገስቷስ የምንገባው የምናስገባው በቃ ምድራዊ ነገር ቁሳዊ ነገር ፍለጋ እንጂ ደህንነታችንን ፍለጋ እንዳልሆነ መቼም ይታወቃል። ኦፍ ኮርስ ያለንበት አንዳንድ ችግር እንዳለ አውቃለሁ። ሰው በጌታ ከሆነ በኋላ ቻሌንጅ ሊገጥመው ቢችልም ጸሎት ያስፈልገዋል። አብዛኛውን ግን ደህንነታችንን በተመለከተ አንድ ጊዜ ተከናውኗል በሚል እሳቤ
ጥለነዋል ብዬ አስባለሁ። ስለዚህ ይሄ ነገር እያሳሰበኝ ነው። አሁን ባለው ተጨባጭ ሁኔታ አጠቃላይ ሀሳባችን ምድራዊ ነው፣ ፍላጎታችን ምድራዊ ነው፣ ህልማችን ምድራዊ ነው፣ አገልግሎታችን ምድራዊ ነው። ኢየሱስ ክርስቶስ የከፈለውን ዋጋ የሚያጎላ ነገር እያየሁ አይደለም። የደሙን ዋጋ የሚያሳንስ እንጂ የደሙን ዋጋ የሚያጎላ ነገር እኔ አላየሁኝም። አይታችሁ ከሆነ እናንተ መብታችሁ ነው፣ ግን የለም። ምክንያቱም ጠቅላላ ምድራችንን የሞላው ነገር ወዳጆቼ ወይ ተሰብራለህ፣ ተጠረምሳለህ፣ ትሄዳለህ እንጂ ለደህንነት እየተከፈለውን ዋጋ ቆመ እንድታስብ ኢንጆይ እንድታደርግ ጌታ በአንተ ላይ ባበራው የዘላለም ብርሃን እንድትደነቅ እንድትገረም አይደለም። እንደው ከሱ ይልቅ ባጣኸው ነገር እንድትቆጭ። ስለዚህ ያጣኸው ነገር በሆነ ምክንያት እንደሆነ ለአንተ መልእክት የሚነገርበት ጊዜ ላይ ደርሰናልና ይህን ነገር መስበር እንዳለብኝ አምኜ ነው ይሄን የደህንነት መልእክት ዳግመኛ ወደ እናንተ ይዤ መጣሁት። ወዳጆቼ ከምንም ጋር ደህንነታችንን ልናገናኘውም ሆነ ልናወዳደረው አንችልም። ኢየሱስ ይበልጣል። እግዚአብሔር ይባረክ። ደህንነታችን ዋጋ የሚኖረው አንድ አስገራሚ የሆነ ነገር ላንሳላችሁ። ይኸውላችሁ ጌታ ወደ ህይወታችን ከመምጣቱ በፊት የእያንዳንዳችን ላይፍ ሲታይ ወዳጆቼ ምን እንደሚመስል ማሰብ ትችላላችሁ። አንዳንድ ጊዜ ለቤተሰብ፣ ለጓደኛ፣ ለራሳችን የምናስቸግር ሰዎች ልንሆን እንችላለን። ዛሬ ጌታ ታሪክ ሰርቶ ስማችንን የቀየረው እኔ ይገርመኛል። ስለ አዲስ ኪዳን አገልግሎት ሳስብ ጳውሎስ ወይንም ሳውል ወደ ጌታ በመጣ ጊዜ ታውቃላችሁ በኢየሩሳሌም የነበረው ጭንቀት፣ በኢየሩሳሌም የነበረው በጣም ጫጫታ ነበረ በጳውሎስ ጉዳይ ላይ። ምክንያቱም ምን ያህል አደገኛ ሰው እንደነበረ ታያላችሁ። ይህን ሰው ጌታ በደማስቆ መንገድ ላይ አገኘው አይደል? ክብር ለኢየሱስ ይሁን። ጌታ አገኘው በደማስቆ መንገድ ላይ ጌታ አገኘው። ጌታ አሸነፈው። ጌታ በጣም በሚገርም ሁኔታ ሚነካውን ነካው። ከዛ ያ ሰው ኢየሱስ ክርስቶስ እንደዚህ ያለው ቀረበና ሳውል ሳውል አለው እና ጌታ ሆይ አንተ ማን ነህ ሲለው እኔ አንተ የምታሳድደኝ ማን ነኝ? ኢየሱስ ነኝ አለ እና ራሱን አስተዋወቀው። ከዛ ምን አለ? ጌታ ሆይ ምን እንዳደርግ ትወዳለህ አለው። ከዚያ በኋላ የሆነው ነገር ታውቃላችሁ። ኢየሱስ ክርስቶስ ነገረው፣ ወደ ደማስቆ ሄዳለሁ ማለት በዛ የሚጸልይልህ ሰው አዘጋጅቻለሁ አለው። እና በዛ አንድ የጸሎት ሰው ነበር ሐናንያ የሚባል አንድ የጸሎት ሰው ነበር። እና ይሄ የጸሎት ሰው ለነገረው ጌታ ሄደና ኢንፎርም አደረገው። እና ጌታ ሄደና ሐናንያ አቤት ሰው ልክልሃለሁ አለ። ምን አይነት ሰው ነው ልክልኝ ጌታ ሆይ አለው። እኔ ምልክልህ ሰው ሳውል ይባላል። እንዴ አለ። ደረገጠ። ማለት ሳውልን ታውቀዋለህ ወይ ሊልም ያስበ ይመስላል ከሀሳቡ። ምክንያቱም ጌታ እኮ ነው እያናገረው ያለው። ግን ምን ያህል አስቸጋሪ ሰው እንደነበረ የሳውልን ሕይወት የምታዩት ከሐናንያ ንግግር ነው። እንደ ጌታ ሆይ ከጥቂት ጊዜ በፊት እኮ በጣም ብዙ ሰዎችን አስሯል፣ ገድሏል እና ለብዙ ሰዎች የመሰደድ ምክንያት ሆኗል። የዚህ የስደት ምክንያት ምንጩና ምክንያቱ እኮ እሱ ነው። ኮዙ እኮ እሱ ነው። ለችግሩ ኮዝ የሆነው ምክንያቱ የሆነው ሳውል ነው። እና ምን ማለት ነው ጌታ ሆይ ብሎ ሐናንያ ጌታን እስኪሞግተው እንደደረሰ ያላቸው እና እንደው እኔ በእውነት አይገርማል። ሐናንያ ብዙ ነገር እንዳለ ነው ማስበው። ኧረ ጌታ ሆይ ቢቀርብን ይሻላል እና ባይመጣ ጥሩ ነው ጌታ ሆይ፣ ምክንያቱም እናውቃለን። አያችሁ ደህንነት እንዴት ከባድ እንደሆነ እዚህ ጋር ነው የምታዩት። በጣም ከባድ እንደሆነ ኢየሱስ ክርስቶስ ነገረው። በቃ ጸልይለት። ክብር ለእግዚአብሔር ይሁን፣ ስሙ ይባረክ። አንዳንዶቻችን እኮ እንደዚህ ነን አይደል? ጌታ ኢየሱስ ነው ወደ ህይወታችን የመጣው። ጌታ ኢየሱስ አንዳንድ ሰዎች ሲናገሩ ሰማለሁ። አንዳንድ ወዳጆቼ ማካፍለውኛል። አንዳንድ ማቃቸው ወዳጆቼ ያሉ በጣም አስቸጋሪ ወንበዴ የነበሩ እና ቤተክርስቲያን እነሱ ሲገቡ እህቶቻችን ቦርሳቸውን ሰብሰብ የሚያደርጉ እና ወደ ቸርች በሚገቡ ጊዜ እንደውም አንዳንዶች የጎሪጥ የሚከታተሏቸው ሰዎች ዛሬ ግን ጌታ አግኝተው ታላላቅ አገልጋዮች የሆኑ እንዳሉ መረሳት የለበትም። እና ደህንነት ይሄ ምድራዊ ላይ ከምናነሳው ነገር እንደሚበልጥ እኔ እሱን ዛሬ በደንብ እንድታዩት ፈልጋለሁ። እኔ ከባድ የነበረው አለመዳናችን ነው። ደህንነትን የሚያክል ትልቅ ነገር ከተሰራ ሌላው ነገር ተራ ነው። ከዛ ታውቃላችሁ ሳውል መጣ እና እየፈራ ይጸልይለት ይመስለኛል ሐናንያ። እንግዲህ ምንም ማድረግ አልችልም ወንድሜ ሳውል ሆይ፣ እንግዲህ ጌታ ወደ አንተ ልኮኛል። ባልጸልይልህ ጥሩ ነበር ሳይለው አይቀርም። ባልጸልይልህ ጥሩ ነበር፣ ምክንያቱም በጣም ያውቀዋል እና እንደዚህ አይነት እንደዚህ እንደሆነ ብትቀርቆ ቆንጆ ነበር፣ ግን ምንም ማድረግ አልችልም። ለማንኛውም ብሎ እጁን ጭኖ እንደጸለየለት እግዚአብሔር ቃል ታያላችሁ። እና ምን ያህል እንግዲህ ደህንነታችን አያችሁ ውስጥ ያሉ ሰዎች ለእኛ የሚጸልዩ ስለኛ የሚያውቁ ሰዎች ውስጥ ያሉ ናቸው። እና ይሄን ደህንነት ዋጋ
ልንሰጠው እንደሚገባ ከእግዚአብሔር ቃል ማንሳት ዛሬ ፈልጌያለሁ። ለዚህ ነው መጽሐፍ ቅዱስ ላይ መጠራት ጀነራል የሆነ ጥሪ ነው እናገረው። ወዳጆቼ ዛሬም ጌታ ኢየሱስ ይህንን ጥሪ ያደርጋል። እናንተ ደካሞች ሸክም የከበደባችሁ ወደኔ ኑ። ወዳጆቼ ወደሆነ ሃይማኖት ውስጥ አለን ሰው አንዳንድ ጊዜ ሰዎች ጴንጤ ሁን ይላሉ፣ ኦርቶዶክስ ሁን ይላሉ። ወዳጆቼ ሆይ ወደ ጴንጤነት ወደ ኢየሱስ ክርስቶስ ነው የምንመጣው። ምክንያቱም የሐዋርያ የእምነታችን ሐዋርያ ሊቀ ካህን ኢየሱስ ነው ካለ ወደ ኢየሱስ ነው መጠራው። ወዳጆቼ አንዳንድ ጊዜ ጋር ሰዎች ወደ ኢየሱስ አይደለም እየጠራናችሁ ያለ ነው። ወዳጆቼ እኔ በትክክል ወደ ኢየሱስ ከመጣችሁ ኢየሱስ የምትሉ ከሆነ ህይወታችሁ ኢየሱስ፣ ነገራችሁ ኢየሱስ፣ አገልግሎታችሁ ኢየሱስ፣ ጠረናችሁ ኢየሱስ፣ ቤታችሁ ኢየሱስ ካለ እኔ ትልቁ ስኬቴ ብዬ ማስበው እሱን ነው። ክብር ለእግዚአብሔር ይሁን። ወደ እኔ ልጠራችሁ አይደለም፣ ወደ እኔ እየጠራኋችሁ አይደለም። አሁንም ደግምላችኋለሁ፣ እናንተ ከሰማያዊ ጥሪ ተካፋይ የሆናችሁ ምኖች ወንድሞች፣ ክብር ለእግዚአብሔር ይሁን። የእምነታችንን ሐዋርያ ሊቀ ካህን ማንን? ኢየሱስን ተመልከቱ። ስለዚህ እኔ እያልኳችሁ ያለሁት እናንተ ደካሙ ሸክም የከበደባችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ። የእግዚአብሔር ስም ይባላል። እና ይህንን መልእክት የምትከታተሉኝ ሰዎች ሁለተኛውን ሐሳብ የማነሳላችሁ አንደኛ ቅድም የነገርኳችሁ ነው፣ ጥሪው ለደካሞች ነው። ሁለተኛ ጥሪ የተደረገበት የተከናወነበት መንገድ በጣም የሚገርም ነው። ምን አለ ኢየሱስ ክርስቶስ? በጣም የሚገርም ነው። አሳርፋችኋለሁ የሚል የእግዚአብሔር ቃል አለ። ክብር ለእግዚአብሔር ይሁን። ዛሬ ደህንነትን ፍለጋ ጽድቅን ፍለጋ ሰዎች ይወጣሉ ይወርዳሉ። ሰዎች ወደ እውነተኛው አምላክ ወደ ክርስቶስ ለመምጣት ወዳጆቼ የተለያየ መንገድ ይጠቀማሉ። እኔ አሁንማ በጣም የሚገርመው ነገር ቅድም እንዳልኳችሁ ጴንጤውም ራሱ ማለት ነው ድኛለሁ ብሎ የሚያስበውን ጴንጤ አሁን ሌላ ቁሳዊ ነገር እየፈለገ ነው ያለው። እና ግን መጽሐፍ ቅዱስ ምንድን ነው የሚናገረው? እረፉ። ክብር ለእግዚአብሔር ይሁን። መዝሙር ላይ ሲናገር እረፉ እኔም አምላክ እንደሆንኩኝ እወቁ ይላል። የእግዚአብሔር ስም ይባላል። ስለዚህ እናንተ ደካሙ ሸክም የከበደባችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ከእኔ ተማሩ። የዳነ ሰው ምልክት አለ። የዳነ ሰው የሚታይበት የደህንነት ፍሬ አለ። ለምሳሌ ከደህንነት ፍሬው ከጨለማ ስራ ጋር አይተባበርም። ቀድሞ ያደርግ የነበረውን ዳግም አያደርግም። የቀድሞውን ህይወት የቀድሞውን ልምምድ ይተዋል። በቀድሞ ልምምድ አይጠለፍም። እኔ አንዳንዴ በጣም ማዝነው አንዳንድ ሰዎች ጌታን አግኝተናል ካሉ በኋላ በቀድሞ ልምምዳቸው መቀጠል ብቻ አይደለም፣ አንዳንዴ የቀድሞ ናፋቂዎች አሉ። የቀድሞ ህይወት የሚናፍቃቸው በጣም ይገርመኛል። እኔ እኮ ጌታን አግኝቼ ነው ብለው የሆነ የድሮ ነገራቸው አሁን ጌታን አግኝቼ ነው እንጂ ሸዋ ያንኩት አሁን እኮ ጌታን አግኝቼ ነው እንደው ጥፍጥፍ ያልኩትኝ ብለው የሚናገሩ ሰዎች አሉ። አሁን ጌታን ስላገኘው ተጣጣፍኩኝ እንጂ እኔ እኮ ማላምለው ራሳቸውን በማጉላት የቀድሞ ህይወታቸውን በመቆጨት ይሁን አይገባኝም። እና ሲጀመር የቀድሞ ታሪካችሁ የሚረባ አይደለም፣ የሞት ታሪክ። ማናችሁ የምትሆኑ የቀድሞ ታሪካችን የውርደት የሽንፈት፣ የቀድሞ ታሪካችን የሲኦል የሞት ወዳጆቼ ወይ የክፉ ጠረን ምሳሌ ነው የቀድሞ ህይወታችን እንጂ ቀድመን የምንጠራው እንደዚህ አይነት ሰው ነበርኩኝ በእንዲህ አይነት ነገር ውስጥ ኖር ነበረ። አንዳንድ ሰዎች አሁን በዚህ ጊዜ እንደሚያደርጉት ማለት ነው የኔ ነገር እኮ እንደዚህ ነበር ብለው የቀድሞ ነገራቸውን የሚያጎሉዋሉ። መጽሐፍ ቅዱስ ግን ምንድን ነው የሚናገረው? ወዳጆቼ ወይ አላረፍንም፣ ቀድሞ ረፍት የለንም፣ የተቅበዘበዝን ነበር፣ የጠፋን ነበርን። ለዚህ ነው ኢሳይያስ 53 ላይ ሁላችንም እንደ በጎች ተቅበዘበዝን። ስለዚህ አሁን ስለሚነገረው ስለ ኢየሱስ እንስበክ። ሌላው ይደረሳል። ስለ ኢየሱስ እንናገር። እግዚአብሔር የተባረከ ይሁን። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ከእኔ ተማሩ። እግዚአብሔር የሰማነውን ይባርክ።